ካስተር ኦይል እና እሬት በመቀጠል ደግሞ የደቀቀ ቡና በመጠቀም እንግዲህ ለፊታችን ምርጥ የሆነ ውህድ እንሰራለን። ሰላም ቤተሰብ እንደምናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ለማዲያት ለጥቋቁር ነጠብጣብ የሚያገለግል በዛውም ደግሞ የተጨማደደ የተሸበሸበን ቆዳ የሚያፍታታ ውህድ ነው ይዤ የመጣሁት። እንግዲህ እንደምናውቀው ካስተር ኦይል ለተሸበሸበ ቆዳ፣ ለማዲያት፣ ለጥቋቁር ነገር፣ ለተዘበራረቀ ከለር ላለው ቆዳ፣ ለፊት ለየትኛውም ክፍላችን ለእግራችንም ለእጃችንም የሚጠቅመን ነው ማለት ነው ይህ ዘይት እና ተጠቀሙበት። እኔ እየተጠቀምኩበት ነው። በጣም ጥሩ ውጤት አግኝቼበታለሁኝ። አንዲት የማውቃት ጓደኛ የነበረች በእርግዝና ምክንያት የመጣ ማዲያት ነበረ። በዚህ ውህድ ነው ያፈዘዘችው ማለት ነው። ወደ መጥፋት ደረጃ ሄዷል እና እኔም ያው ከሷ በሰማሁት ኢንፎርሜሽን መሰረት እኔም አንዳንድ ቦታ የነበረብኝን ጥቋቁር ነገር ለማጥፋት ጀመርኩት። በጣም ለውጥ አገኘሁበት። ታዲያ ለእናንተ ለምን ሼር አላደርግላችሁም ብዬ መጣሁ ማለት ነው። እንግዲህ አጠቃቀሙን ስንመለከት አንድ የሾርባ ማንኪያ እሬት፣ እዚህ ጋር የምትመለከቱትን አይነት ባታገኙ ፍረሹም ቢሆን ችግር የለውም። ከዛን ግማሽ ሾርባ ማንኪያ ደግሞ የተፈጨ የቡና ዱቄት ኒስኮፊ መሆን ይችላል። በሶስተኛ ደረጃ ደግሞ ብላክ ካስተር ኦይል ነው የምንጠቀመው። ሶስቱም በመደባለቅ እንግዲህ በደንብ አድርገን እናዋህደውና 2 እና 3 ደቂቃ እናሳርፈዋለን። እንዲዋሃድልን እንተወዋለን ከደባለቅነው በኋላ። ወደ ብላክ ካስተር ኦይል እንግዲህ ከመጣን ለቅንድብ፣ ለሽፋሽፍትና ለጥፍር እንደሚያገለግል እናውቃለን። በጣም ቫይታሚኖችና ሚኔራሎች ያሉት ነው። ቆዳን በማፍታታት እርጥበትን በመስጠት እንግዲህ አንቲ ኦክሲደንት ነው። መሰነጣጠቅን፣ የቆዳ ድርቀትን ያንን ሁሉ ይከላከላል። ጥቋቁር ነገርም ደግሞ ካለ እሱን በማርጠብ ከቆዳችን ላይ እንዲነሳ ይረዳል ማለት ነው እና ለማዲያት ብለን ብዙ ነገር ከፋርማሲ እየገዛን ከምንጠቀም በተለያየ በእርግዝና በምንም የመጣውን በፀሐይም ሊሆን ይችላል እንግዲህ በዚህ ውህድ ማስወገድ ይቻላል። መጠኑን እንግዲህ ሳታበዙ ከሰራችሁት ብዙ ጊዜ ትጠቀሙበታላችሁ ዘይቱን ማለት ነው። ሁሉም በመጠን ማድረጉ ጥሩ ነው። ለእለቱ ሰርታችሁ ከተጠቀማችሁት በኋላ በሚቀጥለው ስትፈልጉ እንደ አዲስ ብትሰሩት እመክራለሁ። እንግዲህ ካረፈ በኋላ እዚህ ጋር እቀባለሁኝ። ሙሉ ፊቴን ነው እኔ የምቀባው ማለት ነው። በጣም ጥቅም አለው። የምቀባው ማታ ላይ ነው። ከዛ ከተቀባውኝ በኋላ ለ20 ደቂቃ ነው ማቆየት ያለብኝ እኔ። እናንተም ለ20 ደቂቃ ለ25 ደቂቃ ብታቆዩት ምንም ችግር የለውም። በደንብ ተቀቡት እናንተ ቦታው ላይ በደንብ ተቀቡት። ከዛ እንግዲህ ያው ተቀብተን 20 ደቂቃ ካቆየነው በኋላ በቀዝቃዛ ውሃ በንጹህ ውሃ ከታጠብን በኋላ ብዙም ሳናደርቀው መልሰን ካስተር ኦይል ነው የምንቀባው። ከዛ ወደ መኝታ እንሄዳለን ማለት ነው። ጠዋት ሲሆን ደግሞ በምንፈልገው ሳሙና ታጥበን ሰንስክሪን ነው ምንቀባው እላችኋለሁ። ውድ ቤተሰብ የወደረቀልኝ 20 ደቂቃ ጠፈፋለ መጣሁኝ። እንግዲህ ታጥቤ ደግሞ ውጤቱን ይዤላችሁ መጣለሁኝ። ከ20 ደቂቃ በኋላ እንደዚህ ሆኗል እና በጣም ደስ ይላል። ቆዳችሁ ሲረሰርስ ነው የምታዩት እና ታጠብኩኝ። ይኸው ጽድት ብሏል። ወዲያው ነው ውጤቱንም የምታገኙት። ያለሰልሳል ካስተር ኦይል። ቡናውም ደግሞ የሞተ ቆዳ ከፊታችሁ ላይ ከቆዳችሁ ላይ ያነሳል። እንትኑ እሪቱ ደግሞ ጽዳትንና ንጻትን ለቆዳችን ይሰጠናል ማለት ነው። እንግዲህ እናንተም ተጠቀሙ። ከዚህ በኋላ ካስተር ኦይል ነው የምትጠቀሙት። ከታጠበን በኋላ ኦይሉን ታጥበን ቀንም ከሆነ ቤት ውስጥ ፀሐይ ሳናገኝ መቀመጥ እንችላለን። ከዛም ምሽት ከሆነም ደግሞ ብናድር ችግር የለም እላለሁ። እንግዲህ የዛሬ ፕሮግራሜን ይመስላል። ስፔን ነው ይሄ። ተጋበዙልኝ እያልኩኝ ደስ የሚል ከተማ ነው። ተጋበዙልኝ እላለሁ። በጣም ውብ ከተማ ነው ስፔን። እኔ የምሬን